ሰላም። በመጀመሪያው ቪዲዮ ስለ ግራፊክስ ዲዛይን በቂ ግንዛቤ የሚያስጨብጥ ትምህርት አይተናል። የመጀመሪያው ኢንትሮዳክሽን ቪዲዮን ካላያችሁት እዚህ ሊንክ ላይ በመጫን ወይም ዲስክሪፕሽን ላይ ባለው ሊንክ ማየት እንችላለን። አሁን በቀጥታ ሶፍትዌር አብረን እንጭነዋል። አሁን የምንጭነው ፕሮግራም የአዶቢ ፎቶሾፕ 2021 ቨርዥን ሲሆን ቴሌግራም ላይ ፋይሉን ካወረዳችሁ አብረን እንጭነዋለን። ዚፕ ፋይሉን መክፈት ካልቻላችሁ ግን ኮምፒውተር ላይ ዚፕ ፋይል በዚህ መልኩ መክፈት የሚያስችል ሶፍትዌር የላኩላችሁ ቴሌግራም ላይ ያገኙታል። መጀመሪያ ዚፕ ፋይል የምንከፍትበትን ሶፍትዌር ከጫንን በኋላ ይከፍትልናል። ወደ ፎቶሾፕ ኢንስታሌሽን ስንሄድ ዚፕ ፋይሉን በቀጥታ በመክፈት ሴትአፕ ኤክስ የሚለውን እንጭናለን። ፎቶሾፕ ጭናችሁ ከጨረሳችሁ በኋላ ፎቶሾፑን ከመክፈታችሁ በፊት አሁንም ፋይል ላይ ቪሲአር ኤክስኢ ቪዥዋል ሲ++ እንጭናለን። ይህ ኢንስታሌሽን ኢሰንሻል ሪቢልት ላይብራሪ ፋይል ወይም አዶቤ ኮምፒውተር ላይ ከዊንዶው ጋር በትክክል እንዲሰራ የሚያደርግልን ላይብራሪ ፋይል ስለሆነ እንጭነዋለን። አሁን የጫነውን ሶፍትዌር ስንከፍት ስታርት እንሄዳለን። ፎቶሾፕን ብለን በዚህ መልኩ ሆም ስክሪኑን ይከፍትልናል። የአዶቤ እና ክሬቲቭ ክላውድ አካውንት ካለን ሆም ስክሪኑ ከዚህ የተለየ ገጽታ ሊኖረው ይችላል። እዚህ ላይ ሁለት አማራጮችና ሜኑ ባር ይኖረናል። አዲስ ዲዛይን ፋይል ክሬት ማድረግ ክሬት ኒው፣ ከዚህ በፊት የተሰራ ፋይል ወይም ማንኛውም የምስል ፋይል ለመክፈት ኦፕን የሚል ያሳየናል። ወደ ሜኑ ባር ላይ ስንሄድ ምንም አይነት ፋይል ስላልከፈትን ሜኑ ባር አክቲቭ አይሆንልን። ስለዚህ አዲስ ፋይል አብረን እንከፍታለን። ክሬት እንላለን፣ ኒው አዲስ ፋይል እንከፍታለን። እዚህ ላይ ሶስት አማራጮች አሉን። አንደኛው የምንፈልገውን ሳይዝ በመምረጥ ፋይል መክፈት ሲሆን፣ ሁለተኛው ዲፎልት ፎቶሾፕ ሳይዝ ወይም 7 በ5 ኢንች የሆነ ዲፎልት ፎቶሾፕ ላይ የተዘጋጀ ፋይሉን መክፈት ሲሆን፣ ወደ ሶስተኛው አማራጭ ስንሄድ ደግሞ ቴምፕሌት ሳይዝ የሚባሉ አማራጮች ይኖሩናል። ቴምፕሌት ሳይዞች ማለት የተለያዩ ስታንዳርድ የፎቶ፣ የፕሪንት፣ የዌብ እንዲሁም የቪዲዮ የመሳሰሉ ስታንዳርድ የተዘጋጁ ቴምፕሌት ፋይሎች ናቸው። ፎቶሾፕ ቪዲዮ ይሰራል ታውቃላችሁ? ይህንን ፓርት አሁን አናየው። ፎቶሾፕ ላይ ቪዲዮ ኤዲት ማድረግ እንደሚቻልና እንዴት እንደሚሰራ በሌላ ጊዜ በዚህ ርዕስ ቪዲዮ ሰርቼ አሳያችኋለሁ። አሁን በራሳችን ከስተም የምናደርግበት ክሬት ፋይል እንይ። የምንፈልገውን ሳይዝ ቁመትና ስፋት በፈለግነው መለኪያ በሴንቲሜትር ወይም በኢንች በፒክሰል በመሳሰሉት ሳይዙን መርጠን እንጨርሳለን። ከዛም ሪዞሉሽን የሚለው ፓርት ላይ ስንሄድ ሪዞሉሽኑን ባይ ዲፎልት 300 ብናደርገው የተሻለ ይሆናል። ለፕሪንትና ለሃይ ኳሊቲ ኢሜጆች 300 የሚለውን ሪዞሉሽን ብንመርጠው ተመራጭ ይሆናል። ሌላው ከለር ሞድ ሲሆን ከለር ሞድ ላይ ሁለት አማራጮች አሉ። አንደኛው አርጂቢ የሚባለው ከለር ሞድ ሲሆን ይህም በብዙ ጊዜ የምንጠቀማቸው ዲዛይኖች ለስክሪን ስራ ወይም ለሚዲያ ጥቅም የሚውሉ ፋይሎችን በአርጂቢ መስራት እንችላለን። ነገር ግን ለህትመት ፕሮሰስ በተለይ ለኦፍሴት ህትመቶች የሚሆኑ የህትመት ፕሮሰስ ላይ የምንሰራው ፋይል ከሆነ ግን የፋይሉን ታይፕ CMYK መርጠን ከዛም ክሬት ማድረግ እንችላለን። አሁን እኛ RGB የሚለውን መርጠን ክሬት እናድርግ። አሁን ፎቶሾፕን ሲታዩ በጣም ብዛት ያላቸውና አስፈሪን የሚመስሉ በተኖች ነገር ግን በጣም ቀላልና እነዚህ ሁሉ በተኖች አራት ዋና ዋና ክፍሎች ብቻ ያሉት መሆኑን እናያለን። እነዚህን አይተን በመቀጠል የመጀመሪያውን ቀላል ዲዛይን ስራ በጋራ እንሰራለን። አራቱ ክፍሎች የምንላቸውን አሁን እኔ የመጀመሪያው ሜኑ ባር ሲሆን ፋይል ለመክፈት ሴቭ ለማድረግ እና እንደ ፊልተር ሌሎች ያሉ ትዕዛዞችን የምናገኝበት የሶፍትዌሩ ዋና መቆጣጠሪያ ነው። ሌላው ቱል ባር ሲሆን ቱል ባር ላይ የተለያዩ ሙቭ የምናደርግበት፣ ብራሽ የምናደርግበት፣ ቀለም የምንቀባበት፣ ክሮፕ የምናደርግበትና ለመጻፍ የምንጠቀምባቸው ቱሎች እዚህ ላይ ይገኛሉ። ሌላው ኦፕሽን ባር ሲሆን ኦፕሽን ባር እንደመረጥነው ቱል ተለዋዋጭ ነው። በግራ በኩል አንድ ቱል ስንመርጥ የዛን ቱል ባህሪ፣ መጠን፣ ቀለምና ቅርጽ የምንቀያየርበት ቦታ ነው። ሌላውና የመጨረሻው ዋናው የሚባለው የሌየርስ ፓነል ነው። በተለይ ሌየር ፓናል ላይ የፎቶሾፕ ዋናው የዲዛይን ስራ አካል ነው ማለት ይቻላል። ፎቶሾፕ ላይ ዲዛይኖችን ስንሰራ የተለያዩ ኢሜጆች ሌየሮች ላይ የሚቀመጡበት ቦታ ስለሆነ ሌየር ፓናል ላይ ሁሉንም የፎቶሾፕ የዲዛይን አካላት የምናቀናበርበት ቦታ ነው። ይህንን በቀላሉ ስለምናየው አብረን እንቆይ። እዚህ ላይ ሌላ የማሳያችሁ ነገር ቢኖር ፋይሉን ከከፈትን በኋላ ሌላ ተጨማሪ አዲስ ፋይል ለመክፈት ስንፈልግ ፋይል የሚለውን ነክተን ኒው ስንጫን ወይም ኪቦርድ ላይ ኮንትሮል እና ኤንን በመጫን አዲስ ፋይል የምንከፍትበት አማራጭ መኖሩን እዚህ ላይ አሳይቻችሁ ማለት ፈልጋለሁ። አሁን አዲስ ፋይል የከፈትነው ቦታ ላይ ቀላል ዲዛይን በመስራት የፎቶሾፕ ትምህርታችን እንጀምር።
ብዙ ጊዜ ፎቶሾፕን በትምህርት ብቻ መማርና በፕራክቲስ መማር በጣም ልዩነት ይኖራቸዋል። በትምህርት ብቻ ከሆነ ብዙ ሰዎች የመሰላቸት ባህል ይኖራቸዋል። ነገር ግን ፎቶሾፕን መልመድ ከፈለጋችሁ ፕራክቲስ ማድረግ ይኖርባቸዋል። አሁን ላይ አብረን ፕራክቲስ እያደረግን ማየት እንችላለን። እስቲ የታይፒንግ ቱል ላይ በመሄድ አንድ ቴክስት እንጻፍ። ቲ የምትለው ምልክት ላይ በመሄድ ክሊክ እናደርጋለን። ይህንን ቱል እንደመረጥን ኦፕሽን ባር ላይ ለቴክስት ማስተካከያ የሚሆኑ መጠቀሚያዎችን እናያለን። የቴክስት ማስተካከያዎችን በመጠቀም ላንጉጅ እንመርጣለን። ሳይዝ፣ ቀለም የመሳሰሉት ነገሮች ኦፕሽን ባር ላይ ይኖራሉ። አማርኛ ፊደል የማይጽፍልን ከሆነ ከወርድ ኮፒ አድርገን ማምጣት እንችላለን። ቅርብ ጊዜ የመጡ የፎቶሾፕ ቨርዥኖች ማለትም ከፎቶሾፕ CS6 በላይ ያሉ አብዛኞቹ የፎቶሾፕ ቨርዥኖች አማርኛም በቀጥታ አይጽፉልንም። ኦልድ ቨርዥን የምንላቸው CS6፣ CS4 እና CS5 የምንላቸው ቨርዥኖች ግን አማርኛም በቀጥታ ይቀበሉልናል። ሌተስት የምንላቸው ቨርዥኖች ላይ ፎቶሾፕ ስንጠቀም አማርኛን ከሌላ ወርድ ላይ ኮፒ አድርገን ማምጣት ይኖርብናል። እነዚህ ሌተስት ቨርዥኖች ላይ አማርኛን በቀጥታ የምንሰራበት ፕሮሰስ እንዴት እንደምንጠቀም በሌላ ቪዲዮ ላይ አሳያችኋለሁ። አሁን የመጀመሪያውን ፕሮጀክታችን ላይ ባክግራውንድ እንስራ። ሬክታንግል ቱልን በመጠቀም እኔ እዚህ ላይ የማደርጋቸውን ነገሮች እየተከታተላችሁ አብረን እየሰራን ባክግራውንዱ እንዴት እንደምሰራው ተመልከቱ። ሬክታንግል ቱል ላይ ሄጄ ሬክታንግል ካስገባው በኋላ ሜኑ ባር ላይ ኤዲት ፍሪ ትራንስፎርም በማድረግ ከዛም ዋርፕን በመንካት የምንፈልገውን ቅርጽ የያዘ ባክግራውንድ እንሰራለን። እዛም ስንጨርስ ይችን የራይት ምልክት ማድረግ ይኖርብናል። ሌላ ሼፕ ለመጨመር ስፈልግ ደግሞ እዛው ሼፕ ቱል ላይ ሄጄ ሬክታንግል ብቻ ሳይሆን ራይት ክሊክን በምጫንበት ጊዜ የተለያዩ ሼፖች ስለሚኖሩ የሚፈልገውን ሼፕ መስራት እችላለሁ። ሼፕ ሳይዙን ለመጨመር ለመቀነስ ኤዲት ላይ ሄጄ ፍሪ ትራንስፎርም ወይም ኮንትሮል ቲ፣ እንዲሁም ምስሉን ለማንቀሳቀስ ከፈለኩኝ ሙቭ ቱልን እጠቀማለሁ። ይህም ቱል ላይ በመሄድ ኦፕሽን ባርን በመጠቀም ቀለሙን እንደፈለኩ አድርጌ ማስተካከል እችላለሁ። ቪዲዮውን በደንብ ከተከታተላችሁኝ እያንዳንዱን ነገር አብረን ፕራክቲስ ማድረግ እንችላለን። ይህን ቪዲዮ በደንብ ይሁንና ሌየሮችን በልምምድ ፕራክቲስ ማድረግ ይኖርብናል። ሌየሮች ላይ የአይን ምልክት ይኖራል። ይህንን አይን ምልክት ስናጠፋ ወይም ብናበረው ኢሜጁ ያለበት ቦታ ይጠፋል። የሌየሩን ቴክስት ስንነካ ሌየሩ ላይ ያለው ኢሜጅ አክቲቭ ይሆናል። በዚህ መልኩ ነው ፎቶሾፕ ኢሜጅ በተለያዩ ሌየሮች የተገጣጠመ ምስል የሚሆነው። ስለዚህ የሌየር ባህሪን በልምምድ እናዳብረዋለን። አሁን ቴክስት ከለር እንቀይር። በቀጥታ ሙቭ ቱል ላይ በመሄድ ቴክስቱን ደብል ክሊክ አድርገን ሴሌክት አደረግ። አሁንም ኦፕሽን ባር ላይ በመሄድ የቴክስቱን ቀለም መምረጥ እንችላለን። የቴክስቱን ቀለም መርጠን ከጨረስን በኋላ ኦፕሽን ባር ላይ ኦኬ የሚለውን ነገር መርሳት የለብንም። አሁንም ሙቭ ቱል ላይ በመሄድ ቴክስቱን ትራንስፎርም ወይም ከቦታ ቦታ ማንቀሳቀስ ሳይዙን መጨመር እንችላለን። አሁን ደግሞ ኢሜጅ እናስገባ። ኢሜጅ ያለበት ፎልደር ላይ በመሄድ ኢሜጁን ድራግ ኤንድ ድሮፕ በማድረግ ወደ ፎቶሾፕ እናስገባለን። ካስገባን በኋላ የምንፈልገውን ሳይዝ በእነዚህ ነጠብጣቦች በመምረጥ ከጨረስን በኋላ ራይት በማድረግ ኢሜጁን እናስቀምጣለን። አሁን የምታዩት ምስል ኢሜጁ በባክግራውንዱ የተሸፈነ ኢሜጅ ያሳያል። ምክንያቱም የሌየር አቀማመጡ ከስር ስለተቀመጠ ነው። ስለዚህ ኢሜጁ ያለበትን ሌየር ከስር የነበረበት ቦታ ላይ ወደ ላይ ከፍ ማድረግ ይኖርብናል። በዚህ መልኩ ካስተካከልን በኋላ ፍሪ ትራንስፎርም በማድረግ ሳይዙን እናስተካክላለን። የመጀመሪያውን ቀላል የዲዛይን ስራችን ሰራን ማለት ነው። እስኪ ይሄን ነገር በደንብ ተለማመዱት፣ ፕራክቲስ አድርጉትና ይሄንን የራሳችሁ ኮምፒውተር ላይ ሰርታችሁ ስትጨርሱ ስክሪንሾት አድርጋችሁ ቴሌግራም ግሩፓችን ላይ አሳዩኝ። በቀጣይ ትምህርት የሌየሮችን ባህሪ፣ ሌየሮችን እንዴት እንደምንጠቀም እንዲሁም ስለ ሴሌክሽን ቱል በጥልቀት እናያለን። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ትምህርት እንገናኝ።